የስኬት በሮች አይታችሁ ከሆነ ይቺ ዓለም ላይ ሰዎች አንዳንዶቹ እጅግ በጣም ምርጥ ላይፍ ወይም ደግሞ ኑሮ ይኖራል። ሌሎች ደግሞ በጣም የማይሆን ኑሮ የሚኖሩበት ሁኔታ ይታያል። አንዳንዱ ስኬታቸው ጋር ደርሶ በደስታ ይኖራል። ሌሎች ደግሞ አልመውም ወይ ሳያልሙም ቢሆን አጉል የሆነ ኑሮ ይኖራል። ምስጢሩ ምንድነው? እሱ? አንዳንዱ ብዙ እየሰራ እየለፋ ላቡ ጠብ እያደረገ ግን የማይሆን ኑሮ ይኖራል። የሚበላበትን የሚለብሰውን ሁላ እስከሚያጣ ድረስ ይደርሳል። ሌላው ደግሞ ቁጭ ብሎ የሚያሰራበትና በቀላሉ በርካታና ብዙ ብር የሚያገኝበት ሁኔታ አለ። ቪላ ቤት ውስጥ እየኖረ አሪፍ መኪና እየነዳ እቺን ዓለም ያጣጥማታል። ሌላው ግን እየተሰቃየ። ለምንድን ነው ይሄ ልዩነቱ የመጣ? የቱ ጋ ነው ምስጢሩ? ቁልፉ የቱ ጋ ነው? ዛሬ እንግዲህ 7 የስኬት በሮች ዋና የሆኑት 7 የስኬት በሮችን ይዤላችሁ መጥቻለሁ። እንደሚከተሉ ይሆናሉ። የመጀመሪያና በጣም ወሳኝ የሆነ ነገር ለስኬታችንና አሪፍ ኑሮ ማንኛውም ሰው ሀብታም መሆን ይፈልጋል። አሪፍ ኑሮ መኖር ይፈልጋል። ይህንን ለማድረግ የመጀመሪያ ፖይንት ምንድነው? ፕላኒንግ ነው። ፕላኒንግ ወይም እቅድ። ፕላን ስናደርግ ቀላል ነገር አይደለም። ፕላኒንግ ለኑሮአችን ለስራችን ይሄ የመጀመሪያ መነሻ ነው። ፕላን ስናደርግ ጎል ሊኖረው ይገባል። ጎል ኦር ግብ ከሌለው ፕላን አይባልም። ፕላን ከማድረጋችን በፊት ግን አንድ ነገር ማወቅ ይኖርብናል። እዚች ጋር በጣም ልብ በሉ። ብዙ ሰዎች ከአጠገቡ ተነስቶ አንድ ሰው ዶክተር ስለሆነ ብቻ ዶክተር መሆን ይፈልጋሉ ይላሉ። ከጎረቤቱ ተነስቶ አንድ ሰው በንግድ ዓለም አቀፍ ውስጥ ቆይቶ ሀብታም ስለሆነ ብቻ ነጋዴ መሆን ይፈልጋሉ የሚሉ ሰዎች ብዙ አሉ። ግን አይደለም። እሱ ጥሩ እንዳለ ሆኖ ፕላን ስናወጣ እኛ ውስጣችን ማዳመጥ አለብን። እያንዳንዳችን እግዚአብሔር ሲፈጥረን የራሳችን ችሎታ የራሳችን ተሰጥኦ ጋር የፈጠረን። ሁሉም ሰው ውስጥ አቅም አለ፣ ግን አቅሙ የተለያየ ነው። አይታችሁ ከሆነ አንዳንዱ እግር ኳስ ተጫዋች ነው። ያ እግር ኳስ ተጫዋች ነው። ለምሳሌ ሮናልዶን አምጥተህ ክላስ ብታስገባ በትምህርት አንደኛ ላይ ወጣ ይችላል፣ ግን በኳስ አንደኛ ሊሆን ይችላል። ታዋቂ ነው። እንደዛ ነው። እኛም የራሳችን ተሰጥኦ ጋር ስንገናኝ አንደኛ ማንሆንበትና ስኬታማ ማንሆንበት ሁኔታ ምንም የለም። ግን የኛ ተሰጥኦ ሌላ ሆኖ ሌላ ነገር የምንሰራ ከሆነ ስራውም አያምርብንም፣ በረከትም አይኖረው፣ ስኬታችንም ጋር ሳንገናኝ እንቀራለን። ስለዚህ ፕላን ስናደርግ ወይ ደግሞ እቅድ ስናወጣ የመጀመሪያ የራሳችን ተሰጥኦ ወይ ደግሞ እግዚአብሔር ውስጣችን ያስቀመጠውን ነገር አርግ ወይም ስራ የሚለንን ነገር በደንብ ማወቅ አለብን እንጂ ሰው የሆነ ነገር ሰርቶ የሆነ ነገር አቅዶ በዛ ስኬታማ ስለሆነ የኔም ያንተም ያንቺም ያላ ይሆን ይችላል። የመጀመሪያ አይደንቲፋይ ዩር ጊፍት ተሰጥኦ የሚባል ነገር ከለየም በኋላ ምንድነው ማድረግ ያለብን? ወደ ፕላን መግባት አለብን ማለት ነው። ፕላን ስናወጣ ደግሞ አጭር ፕላን አለ፣ ረጅም ፕላን አለ። ያጫጭሮቹ አንድ ላይ ድምር የረጅም ፕላን ይሆናል ማለት ነው። ይሄን ፕላን ስናወጣ ለምሳሌ የአንድ አመት ፕላን ከሆነ የአመቱን ፕላን በየወሩ ማከፋፈል ፕላኑን እናከፋፍላለን። ይሄ እዚህ ጋር አሁን ብዙ ጊዜ የምታውቁት ከሆነ ቲቸሮች ታውቃላችሁ። ይሄ አኑዋል ፕላን ታወጣላችሁ። ለምሳሌ አኑዋል ፕላን የአመቱ ሙሉ የምታስተምሩት፣ ከዛ ደግሞ አኑዋል ፕላኑ ወደ ዊክሊ ፕላን ትቀይራላችሁ። የሳምንቱን ደግሞ ከእንደገና እቅድ ታወጣላችሁ ማለት ነው። ከዛ በየቀኑ ማስተማር ያለባችሁትን እቅድ ታወጣላችሁ። ያ የአመቱና የሳምንቱ ካልተጣጣመ የአመቱ ትክክል አይመጣም ማለት ነው። ሶ ፕላን ስናወጣ የአመት ከሆነ ወደ ወራት ማከፋፈል አለብን። የወራቱን ደግሞ ወደ ሳምንታት እናከፋፍላለን። የሳምንታቱን ደግሞ በየቀኑ ማከናወን ያለብን ነገር በየቀን ከፋፍለን እናስቀምጣለን ማለት ነው።
አስፈላጊ ከሆነ የአንድ ቀኑን ደግሞ በየሰዓቱ እንደ ፕላኑ ሁኔታ ነው፣ እንደ ስራ ሁኔታ። ስራው የዊኬንድ ሊሆን ይችላል፣ ዴይሊ ሊሆን ይችላል፣ እንደየእቅዱ ይለያያል። ያም በየቀኑ እናስቀምጣለን ማለት ነው። ዴይ 1 ዴይ 2 ዴይ 3 ብለው ይቀጥላል። ያው ዴይ 1 ላይ ያ ነገር ካደረግኩ የአመቱ እንግዲህ ሊሳካ ነው ማለት ነው። ዴይ 2 እያደረግኩ እየተገበርኩ ከሆነ ያ ስኬቱ እንደሚሳካ 100% ባይሆንም 90% ይታወቃል ማለት ነው። ግን የአመቱን ለወር ከፋፍዬ እስከ ሳምንት አምጥቼ የቀኑን አውጥቼ የቀኑን ካላደረግኩ ያው አንድ ስቴፕ ወይ 1% የአመቱ እዚህ ጋር እየወደቀ ነው፣ ስኬታማ እንዳንሆን ሊያደርገን ነው። ሶ ሜክ ፕላን፣ ጎል ማስቀመጥ፣ ከዛ ማከፋፈል፣ በየቀኑ በየሳምንቱ በየወሩ በየአመቱ ያንን መገምገም ማለት ነው። በራሳችን ማናጅመንት ሆነን ራሳችንን እንገመግማለን። ያ ፕላኑ በዚህ መልክ መሄድ መቻል አለብን። ፕላኑ እናልማለን። አብዛኛው ሰው በአዲስ አመት ላይ ስፔሻሊ አይታችሁ ከሆነ በጣም ብዙ ሰዎች በአዲስ አመት አዲስ እቅድ ያወጣሉ። ግን አንዳንዶቹ ይሰራሉ፣ አብዛኛዎቹ ደግሞ አይሰሩ። ምንድነው ምስጢሩ? እዚች ጋም ሌሎች ነገሮችን ነጥቦች አሉ። ሁለተኛ የስኬት ምስጢር ስፒሪቹዋል ዴቨሎፕመንት ኦር ጥበብ የምንለው ነገር ጋር ማያያዝ ይቻላል። ኖርማሊ ስፒሪቹዋል እና ጥበብ የሚሰጠን ባይ ዘ ወይ እግዚአብሔር ነው። ወይ ደግሞ ጥበብ ሰው የሚያገኘው በስፒሪቹዋሊ ቆንጆ ሲሆን ነው። በስፒሪቹዋሊ በማንኛውም ሃይማኖት ሊሆን ይችላል። እኔ እዚህ ውስጥ መግባት አልፈልግም። ግን በምትከተሉት ሃይማኖት እግዚአብሔር ጋር የምትቀራረቡ ከሆነ ጸሎት የምታደርጉ ከሆነ ጠዋት ተነስታችሁ የምትጸልዩ ከሆነ ለተደረገላችሁ ደግሞ ምስጋና የምታስገቡ ከሆነ ሌሎች ጥበቦች ለእናንተ እየበዙ ይሄዳሉ። ጥበብ ከመሬት አይነሳም። ዲግሪና ማስተርስ ዶክትሬት ስላለን ብቻ ጥበበኛ ልንሆን አንችልም። ጥበበኛ ያልሆነ ሰው ደግሞ የትም አይደርስም። አንዳንድ ጥበብ ከእውቀት በላይ ናት። ጥበብና እውቀት ይያያዛሉ። በእርግጥ ግን ጥበብ በጣም ወሳኝ ነው። ኦር ስፒሪቹዋል ዴቨሎፕመንት የምንለው ከእግዚአብሔር ጋር ያለን ሰላማዊ መንፈስ ማለት ነው። ይሄ ነው ስራ የምለን። ይሄ ነው የሚያሳየን፣ መንገዱን የሚያሳየን፣ ውጣ ግባ የምለን እሱ ስፒሪቱ ነው። ስራ ተው፣ ይህንን ተናገር፣ ይህን አትናገር፣ እዚህ ውስጥ ግባ፣ እዚህ ውስጥ አትግባ ብሎ የሚመራን ውስጣችን አይምሯችን የሚመራ በስፒሪት ነው። ይህን ስፒሪት ደግሞ ወደ ራሳችን የምንጋብዘው እኛ ራሳችንን ማለት ነው። በምንከተለው ሃይማኖት ምርጥ የሆነ ቅርርብ ከፈጣሪ ጋር ሊኖረን ይገባል። ከዚህ ጋር ተያይዞ ሌሎች ነገሮች እንዳሉ ሆኖ ግን ከእግዚአብሔር ጋር ነው ያልኩ ያለው። በማንኛውም ሃይማኖት ጥሩ የሆነ ስፒሪት ካለን በጥበብ እንሆናለን። ይሄ ጥበብ ደግሞ ወደ ስኬታችን የሚወስደን ነው ማለት ነው። ይሄ በጣም ምሰሶ ነው። የአንድ ቤት ያለ ምሰሶ እንደማይቆም ያለ ስፒሪት ባዶ ነው፣ የሰው ልጅ ባዶ ነው ማለት ነው። ስለዚህ በውስጣችን መንፈስ ጥሩ የሆነ እግዚአብሔር መንፈስ መሙላት አለበት። ጥበቡ ሊሰጠን ይገባል ማለት ነው። በዚህ መሰረት እንቅስቃሴ ካደረግን ሶስተኛ ላይ በጣም ወሳኙ ነገርና በሀገራችን ኢትዮጵያ ውስጥ ደግሞ እንደ ርካሽ የሚቆጠር የጊዜ አጠቃቀም ይደግማለሁ፣ የጊዜ አጠቃቀም እዚህ ሀገር ውስጥ እጅግ በጣም ዙሬም አይቻለሁ። ጊዜ አጠቃቀም በጣም የወረደ ነው። ጊዜ በጣም እንደ ጥሩ ነገር እየታየ አይደለም። አንዳንዶቹ ግን ጊዜያቸውን በአግባቡ የሚጠቀሙ አሉ። ጊዜያቸውን ለጥሩ ነገር የሚጠቀሙ አሉ። ሌላው ደግሞ ጊዜውን በመጥፎ ነገር የሚያሳልፍም አለ። አንዳንዱ ግን ጊዜውን ለጥሩም ለመጥፎም አይጠቀምበትም። አንድ ሲኒ ቡና ይዞ የዛ ቡና ጠጡ ስር 2 ሰዓት 3 ሰዓት 4 ሰዓትም ይቀመጣል። ይገርማል። ጊዜ እኮ ህይወት ነው። ጊዜ ወርቅ ነው ይባላል። ከወርቅ በላይ ነው። ጊዜ ነው ሰው ያደረገ፣ ሰውን ጥሎ እንዲሄድ ያደረገ ጊዜ ነው። አይታችሁ ከሆነ ሯጮች በአንድ ሰከንድ ምክንያት አንደኛ ሁለተኛ በመውጣት የሀገር ዶላር ሽልማት ብልጫ ይታይባቸዋል። 1 ሰከንድ ዋጋ አላት፣ 1 ደቂቃ ዋጋ አላት። የጊዜ አጠቃቀማችን ምን ይመስላል? እስኪ ራሳችንን ፈትሽ።
ጊዜያችን በምን እየተጠቀምን ነው? ለጥሩ ነገር እየተጠቀምን ነው? ለመጥፎ ነገር እየተጠቀምን ነው? ወይስ ዝም ብለን እየተቀመጥንበት ነው? ይሄ ጊዜ እኮ ካለፈ በኋላ ይቆጨናል። ብዙ ጊዜ አይታችሁ ከሆነ አንዳንድ ሰዎች ካረጁ በኋላ ወይኔ ይላል። በቁጭት ነው አይታችሁ፣ እንደዚህ ባረግ ኑሮ፣ እችን እንደዚህ ተጠቅሜ ቢሆን ኑሮ የሚሉ ሰዎች አሉ። ጊዜያችን በደንብ እናባር፣ ጊዜያችን በደንብ እንጠቀምበት ለጥሩ ነገርና ለስራችን ማለት ነው። ፕላን ያደረግነው ከጊዜ ጋር የሚሄድ ነው። ፕላን አድርገን ጊዜውን ማንጠቀምበት ከሆነ አሁንም ያ ፕላን ወይ እቅዱ ከንቱ ይሆናል ማለት ነው። ሌላኛውና አራተኛው ፖይንት ምንድነው? ይሄ ካራክተር፣ የግል ካራክተር ኦር ኢሞሽናል ስታቢሊቲ። ኢሞሽናል ስታቢሊቲ የግል ካራክተራችን ለስኬታችን እጅግ በጣም ጠቃሚ ነው ማለት ነው። ወይ ደግሞ እንዲሳካልን ወይ እንዳይሳካልን አንዱ እዚች ጋር ቁልፉ ይገኛል። ይሄ የግል ካራክተር ኦር ኢሞሽናል ስታቢሊቲ የምንለው ሰው ልጅ ሰው እስከሆነ ድረስ ያዝናል፣ ይደሰታል፣ ወይ ደግሞ ላይደሰትም ላያዝንም የሆነ በኖርማል ሙድ ይቀያየራል ማለት ነው። ይሄኛው ኢሞሽናል ስታቢሊቲ ውስጥ ግን የሰዎች ኢሞሽን በጣም አይታችሁ ከሆነ ይበላለጣል። አንዳንዱ ሲደሰትም እጅግ በጣም ኦቨር ነው የሚደሰተው። ሲያዝንም በጣም ልቡ ቅስሙ እስከሚሰበር ድረስ ነው የሚያዝነው። ኖ መሆን የለበትም። ሄሎ አይደለም፣ እንደዛ ማዘን የለብንም መደሰት የለብንም እያልኩ አይደለም። ደስታም ከሆነ በልክ ነው፣ ሀዘንም ከሆነ በልክ ነው። የሆነች ጋፕ አለች። ከጋፕ ውስጥ መውጣት የለብንም። ኦቨር ጣራ መንካት ወይ ደግሞ በታች ወደ ታች ጣራ መንካት የለብንም። ስንደሰት የሆነ ውሳኔ መወሰን የለብንም። ወይ ስንበሳጭ ሌላ ውሳኔ ውስጥ መግባት አይኖርብንም። ደስታውና ሀዘኑ እንዳለ ሆኖ ግን በኖርማል ኮንዲሽን ማቀድ አለብን። በኖርማል ኮንዲሽን መወሰን አለብን። አስማች አስ ፖስብል ደግሞ እጅግ በጣም መደሰትና እጅግ በጣም ማዘን አያስፈልግም። ሰዎች ጋም ስንነጋገር እንደዛው በጣም መበሳጨት፣ በጣም መናገር፣ ተናገር ደግሞ ጸጸት ውስጥ መግባት፣ እነዚህ በጣም ለስኬታችን ከንቱ ናቸው ማለት ነው። እና እነዚህም መቆጣጠር ከቻለ ስኬታችን ጋር የምንደርስበት ሁኔታዎች በጣም ሰፊ ነው። ሌላ ትዕግስተኛ መሆን ነው። ከዚህ ጋር በጣም ያያዛል። ዚስ ሚንስ ሾርት ካት የሚባል ነገር አለ። አንዳንድ ሰዎች ስኬታቸው ጋር በአጭር ጊዜ ውስጥ መድረስ ይፈልጋሉ። ኖ ሳይ ኖ ሾርት ካት አይሰራም። ይሄ ጸሎትም አድርጎ አሁኑኑ ካልተመለሰልኝ የሚሉ ሰዎች አሉ። እንደውም እንደ ማስፈራራት ነገር እንደዚህ ካላረከኝ በቃ እንደዚህ እንደውም ሰውን ለመግደል ራሴን ላጠፋ እችላለሁ። አለመቸኮል፣ እቅዱን ማውጣት፣ ስራውን መስራት፣ መጠበቅ። ቶሎ የተሰራ ቤት እንደዛው ቶሎ ስለሚፈርስ ነው። ያ ቃል እግዚአብሔር። አለመቸኮል። አንዳንድ ሰዎች ዛሬው ተነስቶ ዛሬ ጸሎት አድርጎ ነገው ለምን አልተመለስልኝ የሚሉበት ሁኔታ ስላለ ይሄ ትዕግስተኛ መሆን በጣም ጠቃሚ ነው። ሌላኛውና ስድስተኛ ፖዚቲቭ ቲንከር ነው። ይሄኛው ፖዚቲቭ ቲንከር በጣም እኔ ብዙ ሰዎች ላይ ይመቸኛል፣ አንዳንድ ሰዎች ላይ በጣም ያስቀኛል። ፖዚቲቭ ቲንከር ማለት በቃ ለራስህም ከራስህም ጀምረ ለሰው፣ ለጎረቤት፣ ለጓደኛ፣ ለዘመድ፣ ለማንም ሰው መጥፎ ነገር አለማሰብ። በቃ ለራስ የምትወደው ነገር ለሰውም ማሰብ። ሰውየው አደገ ኖ ፕሮብሌም። በቃ አንድ ሰው ካንተ አጠገብ ተነስቶ አሪፍ ነገር ገጠመው፣ አሪፍ ነው መደሰት። ባትደሰትም ማዘን የለብህም። ለሰዎች ለራስ የምትመኘው መመኘት። ፖዚቲቭ ቲንከር ማሰብ። ዚስ ሚንስ ሰዎቹን ማገዝ ወይ ደግሞ ሰዎቹን ማስተማር እንደ ግዴታ ሳይሆን ሰዎቹን አለማደናቀፍ ብቻ በቂ። ሰዎቹን አለማደናቀፍ፣ ሰዎች እንቅፋት የሚሆኑ ነገሮችን አለመስራት፣ ሰዎች እንዳያድጉ አለማድረግ፣ አለማሰብ። በድርጊት ብቻ አይደለም በሀሳብ ደረጃ አለማሰብ። ለራስ የምትወደውን ነገር ለሰዎች ማሰብ። ፖዚቲቭ ቲንከር መሆን
ለአንተ እኮ ደስታ ይሰጣል። ለእኛ ደስታ ነው የሚሰጠን። ይሄ ደስታ ደግሞ ለስራችን በጣም እንድንበረታ ወይ ደግሞ ወደ ስራችን ወደ ስኬታችን እንድንጠጋ ከሚያደርጉን ነገር ውስጥ አንዱ ነው ማለት ነው። ሌላኛውና የመጨረሻው ፖይንት ደግሞ ይሉኝታ ነው። ሰዎች ምን ይሉኛል? ይሄ በርካታ ሰዎች ወደ ኋላ ያስቀረ በጣም መጥፎ እንቅፋት ነው። ይሉኝታ ማለት በሁለት ቦታ መመደብ ይቻላል። ጥሩ ነገር በመስራትና መጥፎ ነገር በመስራት ማየት ይቻላል። አሁን ሰዎች ምን ይሉኛል ማለት አያስፈልግም እያልኩ ያለው ጥሩ ነገር ስንሰራ ነው እንጂ መጥፎ ነገርማ ስንሰራ ይሄ ግንዛቤ ውስጥ ማስገባት የለብንም ማለት አይደለም። ግን ስራ ለመስራት ለምሳሌ የስራ አይነት መምረጥ፣ ጎንበስ ብሎ አንድ ሰው ዝቅ ብሎ የሆነ ስራ ሰርቶ ከፍ ብሎ ደግሞ መኖር እየቻለ ሰዎች ምን ይሉኛል ብሎ ሳይሰራ ችግሩን እያጣጣመ ይኖራል። ብዙ ሰዎች ደግሞ ዝም ብሎ ኦፊስ ገብቶ መስራትን እንደ ጥሩ ነገር አይቶ ሌሎች ተጨማሪ ነገሮች ደግሞ ሌሎች ገንዘብ ቢያስገኝም ጎንበስ ብሎ ለመስራት የሰዎችን ይሉኝታ ግምት ውስጥ በማስገባት ማግኘት ያለባቸውን ነገር ሳያገኙ ይቀራል። ሳምበዲ እዚች ጋ ምንም ነገር ተምሮም ሳይማርም እዚህ ጋር ጎንበስ ብሎ ሊስትሮ ሰርቶ ከዛ እያደገ ገንዘቡን እያጠራቀመ ነገ ለአሪፍ ላይፍ ሲኖር፣ አንዳንዱ ደግሞ ይህን አክል ተምሬ ምን ብዬ ዝቅ ብዬ እንደዚህ አይነት ስራ ሰራለሁ። በነገራችን ላይ እኔ ስራ እየናኩ አይደለም። ምንም አይነት ስራ አልንቅም። እኔ ችግር ነው የሚልቀው። ይሄ ስራ አለመስራትን ነው የሚልቀው እንጂ አንዳንድ ሰዎች እንደዚህ ሊስትሮን እንደ ዝቅተኛ ስራ ስለማያዩ ነው። ግን ከዛ ተነስቶ ደግሞ እኛን የሚቀጥረው የሚያሰሩን ሰዎች ብዙ ሰዎች በታሪክ ውስጥ አሉ። ይሉኝታ ምንድን ነው? ስራ እስከሰራ ድረስ እስካልሰረክ ድረስ ውሸት እስካልተናገርክ ድረስ አንተ ስራ ላይ ሆነ የአንተ ስራ ጥሩም ይሁን መጥፎም ይሁን ጥሩም ስራ መጥፎም ስራ አሪፍ ነገር ለሰውም አድርግ አታድርግ ሰዎች ስላንተ የሆነ ነገር ማለታቸው አይቀሬ ነው። ተስፋ ቁረጥ። እዚህ ለምን አንተ ወርቅ ገዝተ ለሰው አትሰጥም? ሰው ስላንቺ ወይ ስላንተ ጥሩ ነገር አብዛኛው ሰው አይናገርም። ላንተ ሰው የሚለው ነገር አያጣም እና ዝም ብለህ ስራህን ስራ። ስራው ብቻ ጥሩ ነገር ይሁን ላንቺ ገንዘብ የሚያስገኝ ከሆነ ለሌሎች ሰዎች እንቅፋት የማይሆን ነገር ከሆነ ስራህን ለመስራት ሰዎች ምን ይሉኛል የሚለው አስተሳሰብ አሁን ከዚች ሰዓት ጀምሮ ማስወገድ አለብን። ይሄ እስካልተወገደ ድረስ ምንም ከስኬታችን ጋር ልንገናኝ አንችልም። ስኬታችን እነዚህን አንድ በአንድ ወደ ስራ ስንቀይር ነው በራሳቸው እጃቸውን ዘርግቶ ወደኛ የሚመጡ። ወሬ አለማዳመጥ፣ ምን አሉኝ አለማዳመጥ። ሰዎች ስለ ራሳቸው ሳያውቁ ብዙ ጊዜ ስለ ሰው ማውራት የሚችሉ ስለሆነ ሰዎች አለማዳመጥ፣ ጆሮ ጥጥ ነው ማለት። ስራ ላይ ደግሞ አለመቀለድ፣ ጠንክሮ መስራት። ይሄ ነው ስኬታችን ጋር የሚያገናኘን። እነዚህ ፖይንቶች ከአሁኑ ጀምረን ሀሳባችን መቀየር ያለብን ቦታ ላይ ቀይረን ሌሎች ደግሞ ወደ ተግባር እየቀየርን ያሉ ነገሮች ካሉ እያስቀጠል ቀጥታ ፕላን ማውጣት፣ ጎል ማስቀመጥ፣ እነዚህ ምንም ነገር ሳይሰለቸን ድካም እንዳለ ሆኖ ሃርድ ወርኪንግ ወይ ደግሞ ጠንከር ብለን በመስራት ስኬታችን ጋር መድረስ ይቻላል። ከዚህ ጥሩ መልእክቶች እንዳገኛችሁ ገምታለሁ። ከተሳሳትኩ እንደዛው ይቅርታ ጠይቃለሁ። የሚሰራ ሰው ይሳሳታል። በነገራችን ላይ የማይሰራ ሰው ብቻ ነው እና ዛሬውኑ እንነሳ። ህይወት አጭር ናት። እንዋደድ። በዚህ አጋጣሚ እንፈቃቀር፣ አንድ እንሁን፣ እንስራ፣ አብረን እንደግ። አዎ ይሄ ነው ለሰው ልጅ ምኞታችን፣
እግዚአብሔር ካንቺ ጋር ይሁን፣ ከእናንተ ጋር ይሁን። ወዳችኋለሁ። ባይ ባይ። ሰብስክራይብ ማድረግ